ኢራን ከጥቃት አትርፈዋለች የተባለው ዩራኒየም የት እንደገባ አሁንም የምዕራባውያን መገናኛ ብዙሃኖች በከፍተኛ ሁኔታ ዘገባ ሰርተው ሽፋን እየሰጡት ነው። የአሜሪካና የእስራኤልን ጨምሮ የምዕራቡ ሀገር የስለላ ቡድኖች ዩራኒየም የት እንደገባ እያፈላለጉበት ባለበት ሰዓት ከወደ አሜሪካ አዲስ ዜና ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ኢራን የደበቁትን ዩራኒየም እንድታወጣና የኒውክሌር መሳሪያ ለመገንባት ሙከራ እንዳታደርግ እንዲሁም ኒውክሌርን ለሰላም አገልግሎት ብቻ እንድትጠቀም የ30 ቢሊዮን ዶላር መደራደሪያ ማቅረባቸው ተሰምቷል። የኢራን የተባበሩት መንግስታት ድርጅት ቋሚ አምባሳደር አሚን ሰዓዲ አል-አራባኒ በበኩላቸው ኢራን እንዲህ አይነቱን የኢንቨስትመንት ውል ከአሜሪካ ለመቀበል ፈቃደኛ ናት፣ ነገር ግን ይህ የኢንቨስትመንት ፍቃድ አሜሪካ በምላሹ ምንም ሳትፈልግ ከሆነ የኢራን በሮች ክፍቶች ናቸው ብለዋል። ነገር ግን ኢራን የኒውክሌር መከላከያ ስምምነት አባል እንደመሆኗ መጠን የኒውክሌር መብቷን አጥብቃ ትናገራለች በማለት አራባኒ ይሄ የሀገር ሉዓላዊነት አሳልፎ መስጠት ነው፣ ስለዚህ ድጋፍ ከሆነ እንቀበላለን፣ ካለበለዚያ ግን አለመቀበላችንን እንገልጻለን ብለው በምላሻቸው ሰጥተዋል።